በመጨረሻም ፖሊስ እውነቱን አውጥቷል። ለ31 ሰዎች ሞት ምክንያት የሆነውን ጉዳይ ይፋ አድርጓል። በኮምቦልቻና ደሴ መካከል በሚገኘው ሀረጎ ሰኔ 8 ቀን 2018 ዓ.ም 31 ሰዎች በተሽከርካሪ አደጋ ሕይወታቸው ማለፉ ይታወሳል። በአደጋው ሕይወታቸውን ካጡ 31 ሰዎች በተጨማሪ 33 የሚሆኑ መንገደኞች ቀላልና ከባድ አካል ጉዳት ደርሶባቸው በሆስፒታል በሕክምና ላይ ይገኛሉ። አደጋው በተከሰተበት ቦታ በአካል ተገኝተው የተመለከቱ በርካቶች የተናገሩት ጉዳይ ተሽከርካሪው እንዴት ለሀገር አቋራጭ ተብሎ ሊመደብ ቻለ የሚል ነበር። ስምሪት የሰጠው አካል ሊጠየቅ እንደሚገባም በርካቶች ሀሳባቸውን ሰንዝረዋል። አደጋውን በተመለከተ ፖሊስ ይፋ ያደረገው መረጃ ይህንን ይመስላል። የህግ ባለሙያዎቹ ብቻ ሳይሆን ማንኛውም ማህበረሰብ ይሰጠው የነበረው አስተያየት ነው። መኪናው አይደለም ደረጃ 2 ቀርቶ ደረጃ 3 የማይመጥን ነው የሚል ሐሳብና አስተያየት ማህበረሰቡ ይሰጣል። የአደጋው መንስኤ ፍጥነት ላይ እንደነበረና አደጋው መኪናው ማሮዬ እንደነበረ በሰዓቱ ያገኘነው መረጃ ችግር ያለበትና ለአገልግሎት መስጠት እንደማይችል የመረጃ የሰበሰብንበት ሁኔታ አለ። እንግዲህ እስቡት ይሄ መኪና ከወደቀበቱ አስፋልቱን አልፎ ከጫካው ውስጥ ማለት ነው ተወርሮ ምን ያክል እንደሆነ ማለት ነው። ለዛ አሁንም ቢሆን በፖሊስ የምርመራ መዝገብ ውስጥ ስምሪቱን የሰጡት አካላቶች ሊካተቱ እንደሚገባ ብዙዎች እየጠየቁ ይገኛሉ። ምክንያቱም ያለፈው አለፈ፣ ቀጣይ የሚመጣውን ለማዳን ሲባል ተመሳሳይ የሆኑ ስምሪቶች እንዳይሰጡ ጥንቃቄ ያስፈልጋልና ለተሽከርካሪው ስምሪቱን የሰጡት አካላቶች እኩል ሊጠየቁ እንደሚገባ ድምፆች እየተሰሙ ይገኛሉ።